ሰላም እንዴት ናችሁ? ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት የክረምቱን የዝውውር መረጃዎች ወደ እናንተ በማድረስ ላይ ይገኛል። መድፈኞቹ ብራድሊ ባርኮላን ወደ አርሰናል የማዘዋወር ከፍተኛ እድል እንዳላቸው ነው እየተገለጸ የሚገኘው። ብራድሊ ባርኮላ ወደ ኤሚሬትሱ አርሰናል የመዘዋወር እድሉ እጅግ ከፍተኛ ስለመሆኑ ተነግሯል። የፓሪስ ሴን ጀርሜን ኮከብ ከአርሰናል በተጨማሪ በሊቨርፑልም እንደሚፈለግ ይታወቃል። ነገር ግን መድፈኞቹ አሁንም ይፋዊ እንቅስቃሴያቸውን ቀጥለው ይፋዊ ተጫዋቹን የማዘዋወር ፍላጎታቸውን ቀጥለውበታል። በኤጀንቶች በኩል የሚደረጉ ውይይቶች አሁንም ተጠናክረው ስለመቀጠላቸው ነው የተነገረው። የአጥቂ ክፍልን ለማጠናከር የተመረጠ ተጫዋች ነው እንግዲህ ብራድሊ ባርኮላ። ምንም እንኳን ክርስቶስ ዞሊስ በክረምቱ የዝውውር መስኮት ወደ መድፈኞቹ ቤት የደረሰ ተጫዋች ቢሆንም ይህ የግራ መስመር ተጫዋች ከዚህ የግራ መስመር ተጫዋች በተጨማሪ የግራ መስመሩን የበለጠ ለማጠናከር ብራድሊ ባርኮላ አስፈላጊ ተጫዋች መሆኑ ተነግሯል። ከብራድሊ ባርኮላም በተጨማሪ ቪኒሲየስ ጁኒየርም ስሙ ከአርሰናል ጋር የተያዘ የሪያል ማድሪድ ኮከብ ተጫዋች ነው። ሞርጋን ሮጀርስ የመጀመሪያው ኢላማ የነበረ ቢሆንም በአሰልጣኝ ሚኬል አርቴታ ሞርጋን ሮጀርስ በ117 ሚሊዮን ፓውንድ ወደ ቼልሲ መዘዋወሩን ተከትሎ ቀጣዩ ኢላማቸው ብራድሊ ባርኮላ ላይ ሆኗል ነው የተባለው። አሰልጣኝ ሚኬል አርቴታ ወደ ቼልሲ በ117 ሚሊዮን ፓውንድ የዝውውር ሂሳብ ቢዘዋወርም ሞርጋን ሮጀርስ የመጀመሪያ ታርጌት እንደነበር የተገለጸ ቢሆንም አሁን ግን ሙሉ ትኩረታቸው አሰልጣኝ ሚኬል አርቴታ ብራድሊ ባርኮላ እና ቪኒሲየስ ጁኒየርን ወደ አርሰናል ቤት ማዘዋወር ስለመሆኑ ነው የተነገረው። የ23 ዓመቱ የክንፍ ተጫዋች ብራድሊ ባርኮላ ወደ ኤሚሬትስ ስቴዲየም ይዘዋወራል ተብሎ ትልቅ ተስፋ ተጥሎበታል። የሊቨርፑል ወኪሎች የፓሪስ ሴን ጀርሜን ኮከብ ለማስፈረም የበለጠ ድል አላቸውም የሚሉ መረጃዎች እየወጡ ነው። ተጫዋቹን ወደ አንፊልድ ስቴዲየም ወደ መርሲሳይዱ ክለብ አንፊልድ እንዲሁም ወደ መርሲሳይዱ ክለብ ሊቨርፑል ለማዘዋወር ሌላው የአርሰናል ተገዳዳሪ ክለብ ሊቨርፑል መሆኑ ነው እንግዲህ በይፋ የተገለጸው። ሊቨርፑልና ፓሪስ ሴን ጀርሜን በዋጋ ትመና ላይ የተራራቀ ሂሳብ ነው ያስቀመጡት። ምናልባት የዋጋ ትመናቸው የተራራቀ መሆኑ ያስቀመጡት የዝውውር ሂሳብ የተራራቀ መሆኑ ስምምነት ላይ እንዳይደርሱ የሚያደርጋቸው ጉዳይ ቢሆንም ግን አሁንም ቢሆን የአንፊልዱ ሊቨርፑል የብራድሊ ባርኮላ ፈላጊ መሆኑ ነው የተነገረው። ሊቨርፑልና ፓሪስ ሴን ጀርሜን በዋጋ ትመና ላይ የተራራቀ ሂሳብ ነው ያስቀመጡት። እስከ ዝውውሩ መጠናቀቂያ ድረስ የብራድሊ ባርኮላ ዝውውር ጉዳይ ሳይፈጸም የሚቆይ ሊሆን ይችላል ተብሏል። ምናልባትም እስከ ዝውውሩ መጠናቀቂያ ድረስ የብራድሊ ባርኮላ ዝውውር ሳይፈጸም ሊቆይ ይችላል። ምክንያቱም ፓሪስ ሴን ጀርሜን ለተጫዋቹ የለጠፈበት ሂሳብ 145 ሚሊዮን ፓውንድ ነው። በሌላ በኩል ሊቨርፑል ተጫዋቹ ያው ይገባዋል ብሎ ያስቀመጠው የዝውውር ሂሳብ ደግሞ 85 ሚሊዮን ፓውንድ ነው። በመሃል እንግዲህ የ60 ሚሊዮን ፓውንድ ልዩነት አለ ማለት ነው። ይሄ ሰፊ የሆነ ልዩነት በሁለቱ ክለቦች መካከል የሚኖረው ስምምነት ይቀንሰዋል ወይም ስምምነት ላይ ላይደርሱ ይችላል። ምናልባትም የሚስማሙ ከሆነ ደግሞ የዝውውር መስኮቱ እስኪጠናቀቅ ድረስ ሊቆይ ይችላል የሚሉ መላምቶችን እየሰማን ነው የምንገኘው። ባሳለፍነው የውድድር ዓመት ብራድሊ ባርኮላ ለፓሪስ ሴን ጀርሜን 13 ጎሎችን ማስቆጠር የቻለ ኮከብ ነው። ነገር ግን በሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ተቀያሪ ወንበር ላይ ነበር ብራድሊ ባርኮላ። ተቀያሪ ወንበር ላይ መሆኑ ደግሞ ለሱ ምቾት አልሰጠውም። ስለሆነም ከፓሪስ ሴን ጀርሜን ቤት ለቆ ወደ ፕሪሚየር ሊግ መዳረሻውን ሊያደርግ እንደሚችል ይጠበቃል። ከአርሰናል ጋር በተደረገው የሻምፒዮንስ ሊግ የፍጻሜ ጨዋታ የፓሪስ ሴን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ ዲዛይር ዶው፣ ኦስማን ደምበሌ እና ክቫራትስኬሊያን ነበር ይዘው የአጥቂ ክፍላቸውን ሲመሩ የነበሩት እንደምናስታውሰው። ስለሆነም በዚህ የአጥቂ ስብስብ ውስጥ ምርጥ 11 ስብስብ ውስጥ መካተት ያልቻለው ብራድሊ ባርኮላ ምናልባትም የፓሪስ ሴን ጀርሜኑን ቤት የመልቀቂያው ትክክለኛው ጊዜ አሁን ነው የሚል ግምት በበርካታ ጋዜጠኞች እየተሰጠ ነው የሚገኘው። ሊቨርፑል ተጫዋቹን የሞሐመድ ሳላ ተተኪ ማድረግ እንደሚፈልጉ ይታወቃል። ሞሐመድ ሳላ ከሊቨርፑል ጋር በይፋ መለየቱን አሳውቋል። ስለሆነም የዚህ ተጫዋች የዚህ ኮከብ ተተኪ ይሆናል ተብሎ ነው ትልቅ ተስፋ የተጣለበት ብራድሊ ባርኮላ። በመድፈኞቹ በኩል ከብራድሊ ባርኮላ በተሻለ ቅድሚያ ሰጥተው ማስፈረም የሚፈልጉት ቪኒሲየስ ጁኒየር ነው የተባለው። ቅድሚያ ቁጥር 1 የአሰልጣኝ ሚኬል አርቴታ ትኩረት የሚሆነው ቪኒሲየስ ጁኒየርን ማስፈረም ነው። ምናልባት የቪኒሲየስ ጁኒየር የዝውውር ጉዳይ ካልተሳካ ወደ ብራድሊ ባርኮላ ፊታቸውን ሊያዞሩ እንደሚችሉ ይጠበቃል።
አዲሱ የሊቨርፑል አለቃ አንቶኒ ራዮላ ሊቨርፑል የግድ የመስመር ተጫዋች ማስፈረም አለበት ሲሉ ተደምጠዋል። እንግዲህ ያለባቸውን ክፍተት ለመሙላት አዲሱ አሰልጣኝ አምናው የቦርንማውዝ አሰልጣኝ አንቶኒ ራዮላ ወደ ሊቨርፑል ከተቀላቀሉ በኋላ አዳዲስ ተጫዋቾችን ማስፈረም በሳቸው ቅርጽ በሳቸው የአጫወት ስታይል ቡድኑ መገንባት ይፈልጋሉ። ለዚህ የቡድን ግንባታ ደግሞ እንግዲህ ብራድሊ ባርኮላ አንዱ ትኩረት መሆኑ ነው የተነገረው። ስለሆነም የመስመር ተጫዋች ግን የግድ ያስፈልገኛል የሚል አቋም ላይ መድረሳቸው ነው የተነገረው። ስለዚህ ምናልባትም ተጫዋቹ እንግዲህ በአርሰናልና በሊቨርፑል መካከል የሁለቱ ድርድር ነው የሚወስነው ማለት ነው። ሊቨርፑሎች ተሽለው ፓሪስ ሴን ጀርሜን ማሳመን የሚችል ሂሳብ ማቅረብ ከቻሉ ተጫዋቹን የግላቸው ማድረግ ይችላሉ። በሌላ በኩል አርሰናሎች አሁንም ፓሪስ ሴን ጀርሜን የሚፈልገውን የዝውውር ሂሳብ መክፈል ከቻለ አርሰናል ተጫዋቹን የግሉ ማድረግ የሚችልበት ትልቅ እድል እንዳለው ነው የተገለጸው። ሊቨርፑል የቅድመ ውድድር የወዳጅነት ጨዋታውን ከሰንደርላንድ ጋር አድርጎ 4-2 በሆነ ውጤት ማሸነፉ ይታወሳል። ስለሆነም እንግዲህ የ2026-27 የውድድር ዓመት የፕሪሚየር ሊግ ጅማሬውን የትኛው ክለብ ሊቨርፑል ወይስ አርሰናል የብራድሊ ባርኮላን ፊርማ የሚያገኘው የትኛው ክለብ ሊሆን ይችላል? አርሰናል ወይስ ሊቨርፑል? በጥቂት ሳምንታት ውስጥ የምንመለከተው ዜና ይሆናል። ክቡራትና ክቡራን ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ስላላችሁ በጣም እናመሰግናለን። ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።